ሁላችን እንደምናውቀው ዛሬ በኢትዮጵያ ጊዜ አቆጣጠር ቀን 01/07/2018 ነው። ዛሬ እንግዲህ ይህ ወር ዛሬ ገብቷል። ደግሞ ቀጥሎ ነገ ስንት ነው የሚሆነው? 02/07/2018 ነው ለምልክት እንዲሆን። ሶስተኛ ነገር 04/07/2018 ይሄኛው ዛሬ ነው። ይሄኛው ነገ ሮብ ነው። ይሄ ደግሞ አርብ ቀን ነው። በተለይ በዛሬ ቀን የት ቦታ ሆናችሁ ያላችሁ እነዚህ ቅዱሳኖች ይህ መጋቢት ወር 7ኛ ወር ለኔ ለህይወቴ ለቤተሰቦቼ መልካም እንዲሆን ሐዋርያው ጸጋን ይቀበላል። ጸልይልኝ። ይሄ ቀን ምልክት እንዲሆን ይፈልጋለሁ። እስከ 30 ድረስ አንተ ጌታ እንዲያስገርመኝ ጸልይልኝ ብትሉ ሰዎች ሁላችሁ አንድ ጫኑ። ሁለተኛ ነገር 02/07/2018 ሮብ ቀን ነገ ማት ነውና ነገ አዋሳ ነው የሚገኘው። ጌታ ከረደኝ አዋሳ ይገኛለሁ። አዋሳ ላይ ባለው በእኛ ቸርች ከጠዋቱ ከ2 ሰዓት ጀምሮ አገለግላለሁ። ተዘጋጁ። ሶስተኛ ነገር 04/07/2018 አርብ ቀን አዲስ አበባ ላይ ባለው በእኛ ቸርች ግቢ ላይ ከጠዋቱ ከ2 ሰዓት ጀምሮ ለአባቶች ነው የምጸልየው። በዚህ ቦታ ላይ ለአባቶች ጸልያለሁ። ይህ ጉዳይ ሆኖ ያለ ግን በርግጥ በቀን 05 ጀምሮ ማለት ቅዳሜ ነው የሚሆነው። ከቅዳሜ ጀምሮ እስከ ማክሰኞ ድረስ አሁንም አዲስ አበባ አገለግላለሁ። ስለዚህ ከአርብ ጀምሮ እስከ ማክሰኞ ድረስ አዲስ አበባ ላይ ትልቅ ኮንፈረንስ እንዳለ ይታወቃል። ይህ ጉዳይ ነው ያለ ግን እስቲ ከነተ ውስጥ አዋሳ ነገ ይገኛል የምትሉ ሰዎች ሁለት ጫኑ። እኔ አዋሳ አልችልም፣ አዲስ አበባ ይገኛለሁ ጸልይ የምትሉ ሰዎች ሁላችሁ 3 ጫኑ። የትም ቦታ መሄድ አልችልም የምትሉ ሰዎች ካላችሁ ባላችሁ ቦታ ላይ 5 ጫኑ። ወዳችኋለሁ። ጌታ ድንቅ ያደርጋል። ሁሉ ያማረ ይሆናል። በተለይ ይሄ